አሟርተው ያውቃሉ ሰዎች እኔ ላይ እግዚአብሔር ይቀጣዋል ብለው ያውቃሉ። ዝም ብሎ እንደዚህ መንፈሳዊ አካባቢ ቃላት ኃይል ስላላቸው ሄደው ያለማሉ። የሰውን ህይወት ሄደው ደግሞ ሊያጠወልጉ ይችላሉ። ቃላት ይገላሉ። ቃላት ያምሮ በሽታ ያመጣሉ። በጣም መስበር ይችላሉ። በጣም መጠገን ይችላሉ። በራሳችን ላይ የምናውጃቸው ነገሮች የምናገራቸው ነገሮች ኃይል አላቸው። እንትን ይሞታል ሲሉ እኔ በህይወት እኖራለሁ እላለሁ። አይ እድሜው አጭር ነው ካሉ እኔ 90 ምናምን ድረስ ነው እንደው ምኖረው እላለሁ። በአንደበታችን የምንናገረው ነገር በልባችን አምነን የምንናገረው ነገር በህይወታችን አፌክት ያደርገናል። በጣም ኢንትረስቲንግ እንትን አለ፣ ጥናት አለ። ያከራክራል፣ ሰዎችን አከራክሯል። ግን ዶክተር ማሳሩ ኢሞቶ የሚባል ጃፓናዊ ነው የሰራው እና ለ20 ዓመት ጥናት አድርጓል። ለ20 ዓመት ውሃ ላይ ያጠና ነው። ከንጹህ ውሃ ይወስድና በረዶ ያደርግና በዳርክ ፊልድ ማይክሮስኮፕ ያያል። ክሪስታሎችን ያያል፣ የሚሰሩ ክሪስታሎችን ያያል። ከቆሸሸ ውሃ ደግሞ ይወስድና አሁንም በማይክሮስኮፕ በረዶ ያደርግና ከዛ በኋላ በማይክሮስኮፕ ያያል። በኋላ The Hidden Message in Water የሚል መጽሐፍ ጻፈ። ውሃ ውስጥ ያለ ስውር መልእክት ብሎ መጽሐፍ ጻፈ እና የኒውዮርክ ታይምስ ቤስት ሴለር ነበር። በጣም የተሸጠ መጽሐፍ። እሱ ምንድን ነው ያለው? የሰራው ጥናት መጀመሪያ ውሃው አለ። ውሃውን ያስቀምጥና ሙዚቃ ይከፍታል። ለምሳሌ ክላሲካል ሚውዚክ ይከፍታል። የሞዛርት ምናምን አይነት ሙዚቃ ይከፍታል እዚኛው ውሃ ላይ። እዛኛው ውሃ ላይ ደግሞ የማግስቱ ወይ ቆይቶ ደግሞ ሌላ አይነት ይሄ ሄቪ ሜታል የሚባል የሚረብሸው አለ እንደሱ አይነት ሙዚቃ ይከፍታል። ሁለቱንም በረዶ ያደርጋቸዋል። በረዶ ካረጋቸው በኋላ በማይክሮስኮፕ ያያቸዋል ክሪስታሎቹን። ይሄ ክላሲካል ሚውዚክ የተከፈተለት ውሃ እሱን የከፈተለት ውሃ በጣም የሚያምሩ ክሪስታሎችን ይሰራል። ያኛው ደግሞ ሮክን ማን ነው ሄቪ ሜታል የተከፈተበት እነዛ ከባድ እንትኖች አሉ አይደል? እሱ የተከፈተበት ደግሞ በረዶ አድርጎት ክሪስታሉን ሲመረምር ክሪስታሉ ስብርብር ያለ የሚያስጠላ አሁንም እነሱንም ያሳያል። ስለዚህ ሚውዚክ በውሃው ክሪስታሎች ላይ ያለውን ተጽዕኖ ያሳያል። ይሄ ክላሲካል ቆንጆ ሙዚቃ የሚያገኘው ውሃ የሚያማምሩ ክሪስታሎች ሲሰራ፣ ያኛው የሚረብሸውን ሚውዚክ የተለቀቀበት ውሃ ደግሞ የሚያስጠሉ የተሰባበሩ ይሰራል። በጣም አስገራሚ ነው። ይሄ ብቻ አይደለም። ጸሎት የተጸለየበት ውሃ እንግዲህ አሁን እሱ ጃፓኒዝ ነው እና አንድ ውሃ ጸሎት ሲደረግበት ውሃው ላይ ሲጸለይበት ከዛ በኋላ የተጸለየበት ውሃ በረዶ እንዲሰራ አድርጎ ክሪስታሎቹን ስታያቸው እንዴት እንደሚያምሩ ማመናት አሁንም ያሳይልናል። ከዛ ደግሞ ጸሎት የተባረከ ውሃ የተጸለየበት ውሃን እንደዚህ ያሳያል። ከዛ ደግሞ ርግማን የተደረገበት ውሃ ደግሞ ዝም ብሎ ከርስ የተደረገ እሱን ደግሞ ሲያስጠሉ ክሪስታሎቹ በጣም ነው የሚገርሙ። እነዚህን ሰራና ከዛ ንግግሮችስ ብሎ አሰበ። ንግግር ቃላት በውሃው ላይ ተጽዕኖ አለው ወይ ብሎ አጠና። አሁን ውሃውን ያመጣና ያስቀምጣል። ከዛ አንዳንድ ቃላቶች ለምሳሌ አይ ላቭ ዩ፣ አንቺ ቆንጆ ነሽ፣ አንቺ ውብ ነሽ፣ እወድሻለሁ፣ እኔ በፍቅር አምናለሁ የሚሉ ቃላቶች የአፕሪሺዬሽን የፍቅር የአድሚሬሽን ቃላቶች ይናገራል ውሃው ላይ። ወይም ደግሞ ይለጥፍበታል። አይ ላቭ ዩ የሚል ጽሁፍ ይለጥፍበታል ውሃው ላይ። ይሄን እንዲያደረገ አይደለም። እዚህኛው ላይ ደግሞ አይ ሄት ዩ፣ ልገልህ እፈልጋለሁ፣ በጣም ነው ምጠላህ የሚል ቃል ይናገርበታል ውሃው ላይ ወይም ይለጥፍበታል። አሁን ፋይንዲንጉን ብትመለከች በጣም ያስገርማል። እዚህ ጋር ወድሻለሁ፣ ፍቅር ነው፣ ደግነት ምናምን ቆንጆ ቃላት የተነገሩበት ውሃ በረዶ ሆኖ ክሪስታሎቹን በማይክሮስኮፕ ሲያቸው በጣም የሚያማምሩ ክሪስታሎች ናቸው። ይሄኛው ደግሞ ጠላሃለሁ፣ ልገልህ እፈልጋለሁ፣ በጣም ነው ማንምት የንዴት የጥላቻ ምናምን የተነገረባቸው ደግሞ ስብርብራቸው ይወጣ በጣም ዳርክ የሆኑ ምን እንደሆኑ እንኳን የማትለያቸው አይነት ሆኖ ያሳያል። እንግዲህ
እኛ የተሰራ ነው ከውሃ ነው አይደለም? ቃላት ከአንደበት የሚወጡ የፍቅር ቃላት እንደዛ ማሳመር ይችላሉ። ከአንደበት የሚወጡ የጥላቻ ቃላት ደግሞ እንደዛ ማበላሸት ይችላሉ። ስለዚህ ኮንክሉዥኑ ምንድን ነው? ከአንደበታችን የምናወጣቸው ቃላቶች፣ የምንሰማቸው ቃላቶች እኛ ላይ ያን ያህል ተጽዕኖ አለባቸው ማድረግ ይችላሉ። ምክንያቱም እኛ የተሰራ ነው ከውሃ ነው። 67% ውሃ ነን። ስለዚህ ውሃችን ላይ ነው የምትናገሪው። አሁን ለዚህ ነው በራሳችን ላይ የምናወጣቸው አዋጆች፣ በራሳችን ላይ የምናገራቸው ዝም ብዬ ነኝ፣ ማልሳካልኝ ነኝ፣ እኔ ማረባ ነኝ፣ እኔ እድለቢስ ነኝ፣ እኔ ምን እያልኩኝ ከተናገርኩ እኔ ላይ የሚያመጣውን ተጽዕኖ ይሄ። አሁን ይሄ ጃፓናዊ ሳይንቲስት ዶክተር ማሳሩ አንዳንዶች ሲዩዶ ሳይንቲስት ነው ይሉታል፣ ቢዝነስማን ስለሆነ ግን ኢንትረስትድ ስለሆነ ነው 20 ዓመት ያጠናው። ሌሎች ደግሞ ይቀበሉለታል፣ በጣም ተደንቀው ነው። ለዚህ ነው መጽሐፉ በሚሊየንስ የተሸጠው። እና ስታስቢው ግን በጣም አስገራሚ ነው። እኛ ከሚገባን በላይ ቃላቶች ኃይል አላቸው። በጣም መስበር ይችላሉ፣ በጣም መጠገን ይችላሉ። በራሳችን ላይ የምናውጃቸው ነገሮች፣ የምናገራቸው ነገሮች ኃይል አላቸው። በጣም ከመጠን በላይ ኃይል አላቸው። እና ዛሬ ማድረግ የምንፈልገው ምንድን ነው? የምናውጃቸው አዋጆች እንዲስተካከሉ በራሳችን በልጆቻችን ላይ። እኔ አሁን ዘመዶች እሰማለሁ። ዘመድ ይመጣል፣ አክስት አጎት ይመጣል። አክስት አጎት ይመጣና እንዴ አንቺ እናትሽ ቆንጆ፣ አባትሽ ቆንጆ፣ እህቶችሽ ቆንጆ፣ አንቺ እንዴት ነው ፉንጋ የሆንሽው ይሏታል። በመጡ ቁጥር አክስትየው ይሄንን ይሏታል። ትስቃለች። እሷ ግን የሚያመጣባት ተጽዕኖ ግን ቀላል አይደለም። እኔ የምለው አባትህ ረጅም፣ እናትህ ረጅም፣ ወንድሞችህ ረጅም፣ አንተን ምንድነው እንደዚህ ያሳጠረህ ይለዋል። አጎትየው መጥቶ ምን እያደረገ እንደሆነ አያውቅም። እንዴት እየጎዳው እንደሆነ ሰልፍ ኮንፊደንሱን፣ የወደፊት ሰልፍ ኮንፊደንሱን እንዴት እየገደለው እንደሆነ አያውቅም። ጭንቅላት ውስጥ ይሄ ልጅ ስቆ ግን ሳብኮንሽስሊ በቃ ኮንፊደንስ እንዲያጣ ነው የሚሆነው። በልጆች ብቻ አይደለም፣ ትዳር ጓደኞች። እኔ የማውቀውን ነገር ልንገርሽ፣ በደንብ ማውቃቸው ቤተሰቦች ናቸው። እና ሲጣሉ ሁል ጊዜ ሚስት ምን ትለዋለች? አንተ አእምሮህ ጤነኛ አይደለም ትለዋለች። በተጣሉ ቁጥር ነው የምትለው። አእምሮ እኔ እኮ ነግሬሃለሁ፣ አንተ እኮ እብድ ነህ፣ አእምሮህ ጤነኛ አይደለም። ደጋግማ ነው የምትለው። አንተ እብድ ነህ፣ አእምሮህ ጤና አይደለም፣ ነግሬሃለሁ እኔ። ጠንክራ ነው ደግሞ የምትለው። በኋላ ምን ሆነ? አእምሮን ታመመ። ባልየው አእምሮን ታመመ። አማኑኤል ገባ። ሺ ቶልድ ሂም ደጋግማ ነው የነገረችው። አንተ እብድ ነህ ብላ፣ አንተ አእምሮ በሽተኛ ነህ እያለ ደጋግማ ነግረዋለች። ታመመ ሰውዬ። አክቹዋሊ ቆይቶ ሞተ ራሱ። ቃላት ይገላሉ። ቃላት የአእምሮ በሽታ ያመጣሉ። ቃላት እስከ ሞት ድረስ ያደርሳሉ። እኔ ይሄንን ስቶሪ በደንብ ነው የማውቀው፣ ምክንያቱም ልጁን አውቀዋለሁ። ልጁን በደንብ አውቀው ነበር እና ሲታመም ሁሉ አገኘው ምናምን ብለውኝ ውጭ ነበርኩኝ፣ ላገኘው አልቻልኩም። ግን ደጋግማ ነግራው ነው። ሚስቱ ወፍራ እንግዲህ ልጆች ወልዳ ነው የወፈረችው አይደል? የራሱ ልጆች እኮ በማህፀኗ ተሸክማ ነው የወለደች። ኧረ እባክሽ አንቺ ቀንሺ ይላታል ደጋግሞ። ኧረ እባክሽ ቀንሺ፣ ደም ብዛት ነው የሚይዝሽ፣ ስኳር ነው የሚይዝሽ ይላታል። በየጊዜው ቀልድም እየመሰለው መጫወታም እየመሰለው አንቺ በጣም ወፍረሻል እኮ፣ ኧረ ቀንሺ እባክሽ፣ በቃ ደም ብዛት ነው አንቺንም የሚይዝሽ፣ ስኳር ነው የሚይዝሽ ይላታል። ከተወሰነ ዓመት በኋላ ደም ብዛት አላት፣ ስኳር አላት። ባሏ የሚናገረው ነው። ደጋግሞ የነገራት ነው። ኃይል አለው። አንድ ልጅ እኔ የማውቀው ሌላ ሰው አንድ ጊዜ የኮሌጅ ተማሪ ሆኖ አንዲት ልጅን ለፍቅር ጥያቄ ጠየቃት። ከዛ አንደኛ በጣም አዋረደችው። ከዛ ከጓደኞቿ ጋር ከሴቶች ጋር ሆነው ደግሞ በጣም ሳቁበት። መልካም ደስ የሚል ሰው ነው። ሳቁበት፣ አሾፉበት፣ ተናገሩት። አንተ እኮ እንዲህ ነህ አሉት ምናምን። ሰውየው አሁን 65 ዓመቱ ነው። ሚስት አላገባም። ሴት ለፍቅር ጥያቄ መጠየቅ ሞቱ ነው፣ ጭንቀቱ ነው። ምንድን ነው የሆነው? እዛ ጋ
ዩኒቨርሲቲ መጀመሪያ ተማሪ ሆኖ የሞከራት ሴት የፍቅር ጥያቄ ያቀረበችለት ሴት የተናገረችው ቃላቶች ከዛ ባገኙት ቁጥር ደግሞ በግሩፕ ሆነው ሴቶቹ እሱን የተናገሩት ቃል አድርጎበት አሁን ሴትን ለፍቅር ጓደኝነት ለመጠየቅ አይችልም። 65 ዓመት ምናምን ሆኖታል። አላገባም፣ አለማግባቱም ታዩ እንደው እጮኛም ኖሮትም አያውቅ። ስለዚህ ይሄን ያህል ኃይል ካለው ቃላት ይሄን ያህል ኃይል ካላቸው እንዴት መጠንቀቅ አለብን? ሰዎችን እንዳንጎዳ፣ ከዛ ደግሞ እኛም ደግሞ እንዳንጎዳ። ሰዎች አንዳንድ ነገር በሚነግሩበት ጊዜ እሰብረዋለሁ። አንዳንድ ነገር ሲናገሩ አሟርታ ያውቃሉ ሰዎች እኔ ላይ አይ በቃ እሱ እንትን ብሏል እንደዚህ ነው ምናምን እግዚአብሔር ይቀጣዋል ብለው ያውቃሉ። ዝም ብሎ እንደዚህ መንፈሳዊ አካባቢ። ከዛ እኔ ደግሞ ያንን ገለብጠዋለሁ። ምን ይሆኝ ነው ሰብረዋለሁ። እንትን ነው ይሞታል ሲሉ እኔ በህይወት እኖራለሁ እላለሁ። አይ እድሜው አጭር ነው ካሉ እኔ 90 ምናምን ድረስ ነው እንደው ምን ኖረው እላለሁ። እንደው አስረዝመዋለሁ እስከ 91 ዓመቴ እኖራለሁ እላለሁ። ዝም ብለው ከመሬት ተነስቶ አሞታል እኮ ምናምን ካሉ እኔ ጤነኛ ነኝ ብዬ አውጃለሁ። አዋጅን በአዋጅ ታውጃለሽ፣ ንግግርን በንግግር ትሰብሪያለሽ። ምክንያቱም ሰዎች የሚናገሩት ነገር ኃይል ስላለው ካልሰበርሽው ከነሱ የወጣውን ኔጌቲቭ ጠማማ ንግግሮች፣ አሉታዊ ንግግሮች አንቺ ደግሞ ፖዚቲቭ በሆኑት ለውጠሽ ትሰብሪያለሽ። ይቻላል እንደዛ ኤነርጂን በኔጌቲቭም በፖዚቲቭ ማጥፋት ይቻላል። እና እኔ አንዳንድ ነገሮች ሲነገሩብኝ ዝም ብዬ አላይም፣ ሄጄ በተቃራኒው ሰብረዋለሁ። ያላሰብኩት እንደውም ያሳስቡኛል። እና እንደዛ መደረግ አለበት። በተለይ ለወላጆች ማውራት አለብን። ልጆቻችሁ ላይ ማይሆን ነገር አትረባም፣ አትረቢም፣ አትጠቅሚም፣ እንደዚህ ነሽ፣ ዘመድ እየመጣ አንቺ ፎንጋ ነሽ፣ ባሪቾ ቅጽል ስም ማውጣት፣ ታላላቅ ወንድሞች ታናሽ ወንድማቸውን በማይገባ ቃላት በብሽሽቅ ምን ያህል እየገደሏቸው እንደሆነ ያውቁ። ስለዚህ እሱን በጣም ማሳሰብ እንፈልጋለን። እኔ እስካላነበብኩት ድረስ አፌክት አያደርገኝም። በአጋጣሚ ከሰማሁት ግን አፈርሰዋለሁ። የግድ ማፍረስ አለብኝ። ገልብጨው አፈርሰዋለሁ። አንተ ስተሃል ሲለኝ ሄዴ ቀጥታው መንገድ ላይ እየሄድኩ ነው እላለሁ። አንተ እንዲህ ነው እያጠፋህ ነው ሲለኝ እያለማሁ ነው እላለሁ። ማፍረስ አለብሽ። በአጭሩ ያስቀርሽ ካለ ኧረ እኔ መንገዴ ረዥም ነው በጣም ረዥም ነው ብለሽ ትያለሽ። እና ማፍረስ ጥሩነቱ ማፍረስ ይቻላል። እና ያንን ማድረግ ስለ ቃላት እንጠቀማለን። አሁን በአንደበታችን የምንናገረው ነገር አምነን የምንናገረው ነገር በተለይ በልባችን አምነን የምንናገረው ነገር በህይወታችን አፌክት ያደርገናል። እኔ እድለቢስ ነኝ፣ እኔ አይሳካልኝም፣ እኔ ሰው አይወደኝም፣ እኔ ጠማማ ነው እድሌ፣ እኔ ማይሆን ምል ከሆነ ጠማማ ይሆናል እድሌ፣ አይሳካልኝም፣ ሰዎች አይወዱኝም፣ የተናገርኩት ነው የሚሆነው። ይሄ ድል በደንብ ማወቅ አለብን።